አንተ ሳስበው ልምድ አለክ መሰለኝ ሴት በገንዘብ ይገዛት። ግን በጣም እየተመጻደቅሽ ነው። እግዚአብሔር በጣም እየተመጻደቅሽ ነው። እኔ እንደዛ ነው ላንቺ የሚጠቅም ነገር እኮ ነው እየነገርኩሽ ያለሁት እንጂ ይሄ ሊቀር ይችላል። ምንም ነገር እኮ እንትን የሚልሽ ካልፈለግሽ እኮ ማለት ትችያለሽ። ጭራሽ ካንተም ብሰው እንደዚህ ትላለህ። ሰላም የፍቅረ ቲዩብ ቤተሰቦች እንደምን አላችሁ? ዛሬ ደግሞ በሌላ በአዲስ አይዲያ መጣናል። አዲስ ጎልድ ጋር ፕራንክ ይዤላችሁ መጥቻለሁ። ዛሬም ከመሸ ነው የመጣሁት ዛሬ እና ስራ ምናምን ነበረኝ እና ምን አይነት ሰው ነው ዛሬ የምናገኘው? አንድ ቀለሰው ሰው አሪፍ ሰው እናገኛለን ወይስ የሚያስጠላ ሰው እናገኛለን? እሱን አብረን እናያለን። ሰው ምናምን እንፈልጋለን። በጣም ብዙ ሰው ምናምን ነገር የለም ግን ቼክ እናደርጋለን። ካገኘው ይሰራለሁ፣ ካልሆነ ደግሞ ሌላ ቀን እንሰራለን። ቼክ እናደርጋለን። መኪናችን እዚህ ጋር ቆመናል። ሁላችሁም አብራችሁን ሁኑ። ሴት ፈልገ ምናምን ነገር እንመጣለን። እሺ። እና ሁላችሁም ሰብስክራይብ ያደርጋችሁ፣ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ለሌሎች ሰዎችም ሼር አድርጉልኝ። ወዳችኋለሁ። ይመቻችሁ። ሁለት ሰው ጋር ይሰራል። ሁለት ናቸው ግን አይ ቲንክ ይቅርብኝ። እነዚህ ሌላ ሰው ፈልግ ይሻላል። ግን ምንም ሰው የለም። አንተ ጨር ያለ ነው። ግን ሁለት ይቅርብኝ። እነሱ ትልቅ ናቸው እና ይደብራል። እሺ ለማንኛውም እንፈልግና እንመጣለን። እና ጋይስ እስካሁን እየፈለግን ነው። ምንም ሰው የለም። በስመ አብ ዛሬ ምንም ሰው የለም እስካሁን ድረስ። ግን አንተ ስማ የወለደች ልጅ መጣች። እስቲ ግባ፣ ልሞክር። እሺ ግባ። ባኬን ስልኬን እዚህ ውስጥ ልከፍታለሁ። Dalanes. Thanks. Assalamu. Hello. Sabi chalo. Kya baat hai? Eden. Nice to meet you, Eden. Kaç yaş? I'm second. Alles kişi var? Second. Good one. Yes. Pada bitit. Perişaniş. Ay, tam second. Laura Seda. Selfie namla tutuşlar. Instagram. Instagram. Instagram ይቻላል። ሰው ለምን ትናለሽ? አይ ችግርለም እኔ አብረን አይ ሰው ታውቃለህ ስላው ሚክስ ጋይስ ልጅ ኧረ ይህቺ የምትመጣ አይነት አይደለችም። ኑራዝ አልመጣችማ። አትመለስማ መሰለኝ። አይ እሺ ልጠይቅሽ። አቤት ልጅ ነው ልጅት ወይኔ እስቲ ዛሬው አንተ ትተኛለህ ልጅ። ልሸኝሽ እናቴ። በዛው እንትን እያልሽ ስለሆነ በዛው አብረን እየወጣው ስለሆነ ልሸኝሽ። ችግር አልነበረውም። ቆራጥ ልሸኝ አንተ ቀርበ ቦታ ነው የወጣው። ታናሽ ታናሽ ነው ቆንጆ ነሽ። አመሰግናለሁ። የት ነው ሰፈርሽ? የት ከሳንቺስ ጋር? ኦኬ። እኔም ወደዛው ስለሆንኩ ወደ ቦሌ ስለሆንኩ እንደት ነሽ? ደህና ነኝ። እንደምን አለልሽ? ተረጋጋሽ ነው ደስ ይለኝ። አመሰግናለሁ። እኔ ማኮ ተጋሽ ልጅ ያው አልፈልገችም ምናምን ብዬ ነበር። ብዙ ጊዜ ትመጫለሽ እዚህ? አዎ ደስ ይላል። በጣም አጸዳለ። ዛሬ ሰው የለም ነገር አይደለ? ደስ ይላል። አዎ ዛሬ ሰው ደስ ይላል። ኦኬ። ሰው ምንድነው ዛሬ ፕሮግራምሽ? ያው ከዚህ በኋላ ወደ ቤት መግባት ነው። ወደ ቤት ምን ታደርጋለሽ? ቤት እረፍት አደርጋለሁ። ላይክ በጊዜ ነው የምትገቢው ወደ ቤት ሁሌ?
በጊዜ ነው የምገባው። ኦኬ ለምን ታዲያ አብረሽኝ እንትናት ወይ አብረሽ ለምን አታምሽ? ምግብ ምን አለ ጋብሽ? አመሰግናለሁ። ወደ ቤት መግባት አለብኝ። ችግር አለ? ላይክ ገና ነው ሰዓቱ። ስንት ሰዓት ነው? 12 ገና አይደለም ታዲያ? ገና እኮ ነው ታዲያ ሰዓት። ሰው እንትን ልበልሻ? አይ አመሰግናለሁ። ማን አለ? ብቻሽን የምትኖር? ኦኬ ሶ ብቻሽን የምትኖሪ ከሆነ ላይክ የሆነ መክሰስ ነው ራት ልብ የሚባለው። እሺ እንብላና እንትን ጋብሽ። አመሰግናለሁ። ላይክ የሆነ የምትፈልጊውን ነገር አደርግልሻለሁ ማለት አመሰግናለሁ ማለት ላይክ አብረሽኝ ካመሸሽ ምናምን ማለት እኔ አንተ አንተዋወቅም እኮ እንድትተዋወቅ አይደል አብረን እናምሽ ምናምን እያልኩሽ ያለሁት። አንቺም አዛን ወይኔ ምን ችግር አለ? ላይክ ብቻሽን ነው የምትኖሪው አይደለ? ብቻሽን ነው የምትኖሪው። ሰው ላይክ ከኔ ጋር ብታምሽ ምን ችግር አለ? ግን ብቻዬን ስለኖርኩ ብቻ ከአንተ ጋር መምሸት የለብኝም። አይ ነው የለብሽም እኮ ግን ያ እንድንተዋወቅ ምናምን አለ አይደል? ሌላ ጊዜ እንተዋወቃለን። ይገባኝ። ማይክ ችግር ምናምን አለ? ደስ ያለልሽ ነገር አለ? ያው በአንድ ቀን ተዋውቀን አብሮ ማምሸቱ ጥሩ አይደለም። ምን አብሮ ማምሸቱ ምን ችግር አለ? ያው ችግር የለውም ግን ለመተዋወቅ በቀን በጊዜ መተዋወቅ ይቻላል። አይ ነው ይቻላል። ግን ያው እኔ እንትን ስላልሽ እኔም አሁን ስራ ምናምን ስለማልገባ እኔም ላይክ ብቻዬን ነበር የመጣሁትና አንቺም ወደ ቤት ከምትገቢ እኔም ወደ ቤት ከምገባ ለምን አብረን እንትን ጊዜ አናሳልፍም ብዬ አመሰግናለሁ። እኔ ወደ ቤት መግባት ነበር። ትክክል ብቻ ነው መሰለኝ አንቺ ደስ ያልሽኝ ደስ ያልሽ መሰለኝ ሳይሆን ያው በመጀመሪያ ትውውቅ አብሮ ማለት አስፈላጊ አይደለም ማለት አስፈላጊ አይደለም። ኦኬ ሶ መቼ እንትን ይላል? መቼ ከስንት ጊዜ በኋላ ማለት ነው እንትን የሚቻለው እንደዚህ አይነት ነገር? አይ ነው በደንብ ስንተዋወቅ maybe ታዲያ እንደዚህ ላይክ የሆነ በስነ ስርዓት ተገናኝተን ምናምን ማናወራ ከሆነ ምናምን ነገር እንዴት ነው የምንተዋወቅ? ያው በምሽት መገናኘቱ ለሁለታችንም ጥሩ አይደለም። እሺ ምን ማድረግ ነው የምትፈልጊው? ያው በጊዜ ተገናኝተን አብረን ጊዜ እናሳልፋለን። ማምሸቱ ግዴታ። እሺ ምን አይነት ነገር ነው የሚያዝናናሽ? ሙቪ ሶሺ የማታ ሙቪ ነው ከፈለግሽም ላይክ አብረሽኝ ካመሸሽ ምናምን ነገር ከፈለግሽም ነገር አለሽ። የሆነ ከሀገር መውጣትም ከፈለግሽም ማለት ነው ማለት ለጥቅም ነው የፈለግከው ነገር እንትን ማለት አብረክ ማመሻ ነው። አይ በጥቅም ምናምን ሳይሆን እኔ ደስ ስላልሽኝ ምናምን ነገር ነው እንደዚህ እንትን እያልኩሽ ያለሁት። ላይክ አብረን እንድናመሽ ነው። ላይ አንቺም የሆነ ስራ ምናምን ከሌለሽ ቤት ከሆነ ቀጥታ የምትገቢ እንትን ማለት እንችላለን። ሌላ ጊዜ ተገናኝተን እኔ በጊዜ ልሸኝሻለሁ። ካሳንቺ አይደለ ቦሌ ምናምን ከቆየ እንትን ማለት እንችላለን። ለምሳሌ አያስፈልግም። እሺ ቆይ እሺ ብር ነው የምትፈልጊው? ማለት አልገባኝም። ማለቴ ላይክ የምትፈልጊውን ብር ልክፈልሽ እና ከኔ ጋር ምሽ አንተ ገና ዛሬ የምታውቀው ሴት እንዴት ነው ልክፈልሽ? ገና ዛሬ ስላወቅኩሽ ምናምን ሳይሆን ላይክ እኔ ደስ ስላልሽኝ ምናምን ነገር ነውና ላይክ አብረን ታይሞችን ብናሳልፍ ደስ ስላለኝ ነው። ምን አይነት ታርጌት ብታስበኝ ነው ልክፈልሽና አብረሽኝ ነው? አይ ምናልባት እሱን ላይክ አሁን አንዳንድ ሰው ይፈልጋል ነገርና አንዳንድ ሰው ፈልገ ማለት ሁሉም ሰው ይፈልጋል ማለት አይደለም። እኔ በጊዜ ቤት መግባት ነው የምፈልገው። ጭራሽ አንተ ልክፈልሽ ትላለህ እኮ የምትፈልጊውን ብር ልክፈልሽ። ላይክ አሁን ብዙ ሰው ላይክ እንደዚህ እንትን ሲሉ ወይ የሆነ ነገር ፈልገው ነው ምናምን ነገር። አንተ እንዴት ታውቀኛለህ ልክፈልሽ የምትለው? እኔ ምን አይነት ሰው ነኝ ልክፈልሽና አብረሽኝ አምሽ የምትለው?
ነው። እኔ እንደዚህ አይነት ሰው ነሽ። ዛሬ ገና ነው ያገኘኸኝ። እኔ ሰላማዊ ሰው ጥሩ ሰው ነክ ብዬ ነው ልሸኝሽም ስትል በዚህኛው ነው በዚህኛው ምን ችግር አለው? ላይክ እኔ እኮ በዋናው እኮ ጠየቅኩሽ አንቺ ቶኑስ ኮምፎርት ስላልሰጠሽ ምናምን ነገር። ለማንኛውም እንደዚህ አይባልም፣ አንተዋወቅም። አቁምልኝ መኪናውን እንደውራት። ምን ችግር አለው? ላይክ የምትፈልጊውን ብር እኮ ልስጥሽ ነው ያልኩሽ እንጂ መጥፎ ነገር ምናምን እኮ እንትን አላልኩም እኮ። አመሰግናለሁ። ብርህንም አንተንም አልፈልግም። እንዴ ምን ችግር አለው? ላይክ ራት ለመብላት ለምናምን ምን ችግር አለው? ማን ፍላጎትህ ለኛ ነው? ኧረ እኔ ፍላጎቴ እንደዚህ አይነት ነገር ምናምን አይደለም። ጀስት ታይም አብረን እንድናሳለፍ ስለደበረኝ ምናምን ነገር ነው። ብር ከፈለግሽ ብርም ሰጥሻለሁ ምናምን ያልኩሽ። ሰውን በገንዘብ መገመት የለብህም ሲጀመር። ኧረ እኔ አልገመትኩሽም። ለሌላ ነገር ምናምን አስቤ ሳይሆን ላይክ ስለደበረኝ አንድ ላይ ታይም እንድናሳልፍ ምናምን ብዬ ነው እንጂ እንትን ብዬ አይደለም። ስለደበረክ እኮ በገንዘብ ገዝተክ አይደለም ታይም ልታሳልፍ። እኔ ልግዛሽ እኮ አይደለም ያልኩሽ። እኔ ምን አይነት ሴት አድርገክ ብታስበኝ ነው? እንዴ ቆሻሻ ሴት አድርገክ ብታስበኝ ነው? ምናልባት ከፈለ እንደ ብርም ከፈለግሽ አመሰግናለሁ። አልፈልግም። እንደዚህ አይነት ሴት አይደለም እኔ ሲጀመር። አይ እንደዚህ የሚያስቆጣ ነገር ነው። ላይክ እንደውም ሰዎች ሌሎች ሰዎች በጣም ነው ደስ የሚላቸው። ለምን እንዴት እንደዚህ ይውሽ እንዳለ አልገባኝም። አንተ ለምደኸዋል መሰለኝ። ለኔ ግን አዲስ ነገር ነው። በገንዘብ ሰው አይገዛም ነው። በገንዘብ ሰው መግዛት ለምጄ ሳይሆን ለሌሎች ሰዎች ምናምን ደስ ይላቸዋል። ደስ ይላቸዋል። ሁሉም ሰው ደስ አለው ማለት ሁሉንም እንደዛ ትገምታለህ አይደለም። እኔ እንደዛ አይነት ሴት አይደለሁም። አንተ ግን ልምዱ አለ መሰለኝ። አካበርሽው በቃ እሺ። አይ ችግር የለውም። ካልፈለግሽ እኮ ችግር የለውም። እንደውም ላንቺ የሚጠቅም ነገር ነው እያልኩሽ ያለሁትና ልሸኝሽ። እኔም ከደበረኝ አንቺም ወደ ቤትሽ ኮንሽ ምናምን ብዬ ነው እንጂ ሌላ ነገር ብያለሁ። አንተ ሳስበው ልምድ አለክ መሰለኝ ሴት በገንዘብ መግዛት። ግን በጣም እየተመጻደቅሽ ነው። እግዚአብሔር በጣም እየተመጻደቅሽ ነው። እኔ እንደዛ አይነት ሰው ላንቺ የሚጠቅም ነገር እኮ ነው እየነገርኩሽ ያለሁት እንጂ ይሄ ሊቀር ይችላል። ምንም ነገር እኮ እንትን የሚልሽ ካልፈለግሽ እኮ ማለት ትችላለሽ። ጭራሽ ካንተም ብሰው እንደዚህ ትላለህ? አቺ ካንተም ብሰው እንደዚህ ትላለህ? ቆሻሻ ጋይስ ምንድን ነው የተፈጠረው? ወይ በጌታ በኢየሱስ ስም ሶፍት የለም ይላል የለም እኮ ጌታዬ። ጥሩ ሰው ነበረች እኮ ደህና ሂዳ ነበርኩ። ወይኔ ወይ እግዚአብሔርን ሌላ ነገር ሁሉ መንካት አስጠላኝ። ወይኔ ሰውነቴ ሁሉ ነው የነካኝ። አይ ጥሩ ሴት ናት። በቃ ዋናው የሚፈለገው ነገር ጥሩ ሴት ማግኘታችን ነው። ወይኔ እኔ እኮ እግዚአብሔር ሙሉ እንዴ ልገጨኝ ነው እንዴ ሙሉ እንትን ልል ነበረ። ተፋክ ምንም እየተዋጠልኝ አይደለም ጋይስ፣ እግዚአብሔር ምንም እየተዋጠልኝ አይደለም። ለማንኛውም ወዳችኋለሁ። ዛሬ ጥሩ ሰው አግኝተናል። ጥሩ ሰው ነች። ያው እኔ መጥፎ ስለሆንኩባት መሰለኝ ኮንቨርሴሽኑ እሺ ትላለች ምናምን ብዬ ነበረ፣ ግን በቃ ምንም ማድረግ አይቻልም። ወዳችኋለሁ። ሰብስክራይብ ያደረጋችሁ ግን ይሄ ነገር ማረም እያስጠላኝ ነው። አይ ቲንክ ኮንቴንት ልቀይር መሰለኝ። እግዚአብሔርን እንዴ ስንት አይነት ሰው ነው ያለው እዚህ ዓለም ላይ? ስንት አይነት ሰው ነው ያለው ጋይስ። ለማንኛውም እሺ እንደዚህ እንደሆንኩኝ መውረድ አለብኝ። እግዚአብሔርን ወዳችኋለሁ። ሁላችሁም ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ይመቻችሁ። በጣም ሰው ሁሉ እያየኝ ነው። ማርያም ሰው እያየኝ ነው። ወይኔ አሁን እንዴት ነው እሺ የሚለው? እሺ ጋይስ ሁላችሁም ሰብስክራይብ ያደረጋችሁ ወዳችኋለሁ። ዛሬ ጥሩ ሴት ያገኘን ይመስለኛል። እስቲ ለኔክስት እኔ ግን የምር እየሰለቸኝ ነው ይሄ ነገር። በጣም ብዙ ነገር እየሆንኩ ነው። ግን ይመቻችሁ። ዋናው ፈታ ማለታችን ነው። ዋናው ጥሩ ሴት ማግኘታችን ነው እና ጥሩ ሴቶችን ያብዛልን። ልክ ነው። ትክክለኛ የሴት ጸባይ ባህሪ የምር
እንጂ ልቀባት ነበረ አናዳኝ ነበረ። ግን ያው በራሴ አፍ ስለሆነ ምንም ነገር ማለት አልችልም። እንደዚህ አይነት ሴቶችን ያብዛልን። ሁላችሁም ወዳችኋለሁ። ሁላችሁም ሰብስክራይብ ያደርጋችሁ ይመቻችሁ ጋይስ።